ሻሎም እንደምን አላችሁ? ሁሉ መልካም ጌታ ይመስገን። ፕሮፌት ፋረስ ነኝ። በመላ ዓለም ያላችሁ ከግብጽ ካይሮ ዛሬ ደግሞ ከፍ ያለ እውነትና ኃይልን ይዤ ወደ እናንተ መጥቻለሁ ማለት ነው። በእውቀት ታመልጡና ተለወጡ ዘንድ አሜን። ክርስትና መበርታት እንደሆነ ታውቃላችሁ። ክርስትና ድካም አይደለም። መድከም የክርስትና መገለጫ አይደለም። ክርስቲያን ነኝ ካልከኝ ብርቱ ነኝ ያልከኝ ነው። ክርስቲያን ነኝ ካልከኝ የበላይ ነኝ ኃይለኛ ነኝ ያልከኝ ነው። አሜን። መልእክቱ ይመቻችኋል? ጾቱ መልእክቱ ትምርቱ ወዲያውኑ ሸር አድርጉት። ከእግዚአብሔር ጋር አብሮ ይስሩ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በኤፌሶን መጽሐፍ ላይ ያለውን ፈጠን ብዬ ከደቂቃችን አንፃር አነባለሁ። ኤፌሶን 6:10 ላይ ግቡልኝ። በልጁ በኢየሱስ ስም አነባለሁ። እንዲህ ይላል፣ በተረፈ በጌታና ብርቱ በሆኑ በኃይሉ ጠንክሩ፣ ዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ምን በሉ ልበሱ። አሜን። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግሊዘኛውን አነባዋለሁ። ፎር እንግሊሽ ሰርቪስ ቱዴይ ኢዝ ቶኪንግ አባውት the book Ephesians chapter 6 verse 6 and number 10 up to 11 in the name of Jesus. Paul said, finally, my brethren, be strong. My brothers, be strong in the Lord and the power of his might. 11. Put on the whole armor of God, that ye may be able to stand against the wills of the devil. Amen. ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ቶሎ about our topic is Christianity is strong. Be strong, not weakness. Amen. ክርስትና መበረታት ነው። ብርታት ምንድን ነው? በርቱ ነው እያለ ያለው እግዚአብሔር። በጌታና በኃይሉ ችሎታ ምን በሉ ይለዋል? ስልክ ሄዳለ መጣም አዲሱ ፍትም ይለዋል። በቀረውስ ወንድሞች በጌታና በኃይሉ ችሎት የበረታችሁ ሁኑ። አሜን። ክርስቲያን ነኝ ካለ ክርስቲያን ወይም ቤተክርስቲያን የምትባለው ዓለም የእግዚአብሔር መንግስት የብርታት ዓለም ነች። እግዚአብሔር ጋር ስትመጣ ድካምን አታውቅም። እግዚአብሔር ድካምን አልፈጠረውም። ደከምከው እግዚአብሔር አይደለም። ዛሬ በተለያየ ድካም፣ መንፈሳዊ ድካም፣ ኢኮኖሚካሊ ድካም፣ የተለያየ ድካም ውስጥ የሰላም የጤንነት ድካም ውስጥ ሆናችሁ የምትሰሙ በሙሉ ዛሬ በምትሰሙት የክርስቶስ ትምህርትና ኃይል ትበረታላችሁ። ካደከማችሁ ነገር ጋር ትላቀቃላችሁ። ዛሬ ያደከማችሁና ያደከማችሁ ወጣት ዘንዶ አንድ ባንድ ከናንተና ከዘራችሁ ከነገራችሁ ላይ ይገደላል። in the name of Jesus። መበርታት ምንድነው? ሳምበዲ በረታ ስንለው ምን ያለ ነው? በረታ ማለት አየለ ሁሉን ተቆጣጠረ። ንግግሩ በረታ፣ ያለው የሚሆንለት፣ ያሰበው የሚሆንለት፣ የረገጠውን የሚወርስ፣ የነካው በሙሉ የሚሰምርለት ምን ይባላል? አይ ብርቱ ነው ይባላል። በቃ የሚቋቋመው የሌለ ተቋቋሚ የሌለበት የህይወት ስርዓት ሲፈጥር ሳምበዲ በረታ። በቃ በዙሪያው ያሉ ጠላቶቹ ማንኛውም ወዳጆቹ ምን ሲፈሩት ስሙ በኃይል ሲገን በክብር ምና በረታ እንለዋለን። አሜን። ክርስቶስ እንደዚህ አይነትን ህይወት ይፈልጋል በአማኞች ላይ። እግዚአብሔር እንደዚህ አይነት ነገር እግዚአብሔር በልጁ የጠራን ልንደክም ልናለቅስ አይደለም። ሃይማኖት ቤት ቸርች ጉርድ ፎቶግራፍ እየሰጠ ደካማ ሆነ በኢኮኖሚው በመፈጠር ደክመ ዝም ብለ ቆዝመ ተሽኮርመ ኑር አይልም። ይሄ የእግዚአብሔር ትምህርትና አስተሳሰብ አይደለም። ዛሬ ከህይወታችሁ ላይ ትምህርትና ሐሳብ ይገለበጣል። አሜን። አማኝ ቀና ብሎ ይሄዳል፣ ደጋሚ አንገቱን ይደክማል። መጽሐፍ ሲናገር እንደዚህ ይላል። እግዚአብሔር ፕሮግራም አንተ ማበርታት ነው። ሰፋ ያለውን ሐሳብ ፌስቡክ ላይ ግቡ፣ ሙሉ ደግሞ ዋትስአፕ ላይ አለ። ምን ይላል እግዚአብሔር? ኢሳይያስ 40:29 ላይ ግባ። ለደካማው ኃይልን ይሰጣል፣ ብርታት ለሌለው ጉልበትን ምን ይላል? ጉልበት ለሌለው ብርታትን ይጨምራል። በቃ የእግዚአብሔር ፕሮግራም ይሄ ነው። አንተ ማበርታት፣ ለአንተ ጉልበት መስጠት፣ ኃይል መስጠት፣ አንተ ትልቅ ማድረግ። እግዚአብሔር አንተ ታላቅ አብርሃም ምን አለው? ዘፍጥረት 13:3 ላይ ምን ይላል? 13:3 ላይ ምን ይላል? ዘፍጥረት ምን ይላል? እግዚአብሔርም አብርሃምን እንዲህ አለው፣ ለታላቅ ሕዝብ ትሆናለህ፣ ታላቅ ሕዝብ አደርግሃለሁ። በቃ ታላቅ ሕዝብ ብርቱ ሕዝብ አደርግሃለሁ፣ ለብርቱ ሕዝብ ትሆናለህ። ሳሙኤል ምን አለው? እስራኤላውያን በሳኦል በቀየሩትና በከዱት ጊዜ ሳሙኤል በጣም ባዘነና ባለቀሰ ጊዜ እግዚአብሔር ተገልጦ ምን አለው? በህልሙ ኖ አታልቅስ፣ የናቁት እኮ አንተን ሳይሆን እኔን ነው። እኔ ግን አለው ይሄ ህዝብ አንተን ንቋል፣ እኔ ግን አንተን ለብርቱ ህዝብ አደርጋለሁ። ይሄ ነው ፐርፐዙ። እግዚአብሔር ይግባ። እግዚአብሔር አንተን ማበረታ ሃይማኖት አይሸውዳ አጣላ ከእግዚአብሔር ጋር ያጋንንት ትምህርት አውልቀጣል። እግዚአብሔር አንተን የማርከብ because ዓለም እግዚአብሔር ድካምን አያውቅም። ደካማን የሚል አታነብም።
ግባ እስኪ እንትን ጋር ግባ። ኢሳይያስ 50:34 ላይ ግባ። ኤርሚያስ 32:19 ላይ ግባ። ኤርሚያስ 32:19 ምን አለ? ስለ እግዚአብሔር ሲያወራ በምክሩ ምን ያለ? በምክሩ ታላቅ በስራው ምን የሆነ ብርቱ የሆነ። አዩ እግዚአብሔር የሰራው በሙሉ የሚሰራው በሙሉ የእግዚአብሔር ስራ የእግዚአብሔር ነገር በሙሉ ብርቱ ነው። ኢቭን እግዚአብሔር የፈጠረው መልአክ ግባና አየው። ራእይ መጽሐፍ ምዕራፍ 5 ቁጥር 2 ላይ ብርቱ መልአክ ግባ። መዝሙር 103 ላይ ግባ ቁጥር 20 ቃሉ የምትሰሙ ብርቱዎችና ኃያላን ለድምፁ ለቃሉ የምትታዘዙ ብርቱዎችና ኃያላኖች። የእግዚአብሔር ወሬ ከብርታት ከጥንካሬ ከአሸናፊነት ከብርሃን ይውስራት ጋር ይያያል። እግዚአብሔር ብርሃንና ብርሃን ነው። እግዚአብሔር ብርቱና ብርቱ ነው። ፔሪድ። ከዛሬ ጀምሮ ያንተ ነገር ያንቺ ነገር አገልግሎትሽ ሊሆን ይችላል። ቢዝነስሽ፣ ትዳርሽ፣ ያንቺ ነገር የሆነ ነገር ጤንነትሽ፣ ሰላምሽ፣ የደከመ ጤንነት፣ የደከመ ሰላም፣ የደከመ ፋይናንስና መንፈሳዊነት ዛሬ ያው እግዚአብሔር ምስክሬ ነው ይበረታል። አሜን ነው። የእንደገና አምላክ እንደገና ያበረታችኋል። እውነቱን አውቃችኋል። ማንነታችሁን አውቃችኋል። ለብርታት ተጠርታል ተብላል። ገባ። ኦኬ መበርታት ነው። ዛሬ እግዚአብሔር የሚያበረታውን ኃይሉንና ጥበቡን በላይክ ላይ ያፈሰዋል። መንፈስ ይገባባችኋል። እንደገናም ትበረታላችሁ። እንደገና ይለኛ መዝሙር 105 ላይ ግባ ቁጥር 4 ላይ ግባ። እግዚአብሔር ሕዝቡን እጅግ አበዛ፣ ከጠላቶቻቸው ይልቅ አበረታቸው። አንተ ብርቱ ጠላት የለም፣ ደካማ ነው ጠላት። አለማወቅ ነው እንደ ደካማ ያመላለሰ። አንተ ነህ ብርቱ። እግዚአብሔር ሕዝቡን ምን አለ? እጅግ ከጠላቶቻቸው ይልቅ አበረታ። በጠላት ላይ ተበረታለህ። በመንፈሳዊ ዓለም ላይ ተበረታለህ። በኢኮኖሚው ላይ ተበረታለህ። በምድሪቷና በነገስታቶች ላይ ተበረታለህ። ማንም ኃያል ነኝ ያለ አንተ ጋር ሲደርስ ከታች ይሆናል፣ እስር ይሆናል። in the name of Jesus። እንዴት ነው ምን በረታው? ስለ ብርታት ይሄን አልኩ። እግዚአብሔር ብርቱ ነው አልኩ። እግዚአብሔር የእግዚአብሔር ስራ መልአኩን ሰማዩን አሳየው። ሰማይ እንዴት አልኩ እንዳቆመው ብርታቱን አንተ የገባበት ኪንግደም ይግባ። ብርቱ አምላክ ስራው የሚያስገርም የሚያስደንቅ አንሰርቸ ምን ይሆን አምላክ ነው። እስኪ እግዚአብሔር ስለ እንዴት ነው መንበረታው? በጌታና በኃይሉ ችሎታ የበረታ። ለምን? የዲያብሎስን ፍላጻ የጦር ዕቃ ፈጽማችሁ መቋቋም ትችሉ ዘንድ። አየው የዲያብሎስን ነገር ፈጽመ ይሄ ክፉ የተባለው ነገር እግር ስር ረግጠውን አስጨንቀው መቆም ትችል። ሁሌ በርታ። በምን በርታ? በጌታና በርታ። ጌታ እንዴት? ጌታማ ጌታ ነው። ጌታን አውቀዋለሁ። ጌታ በጌታና በኃይሉ ምን ጌታን ብቻ እዚህ ላይ ጌታን ኢየሱስን ብቻ በማሰብ በኃይሉ ችሎታ ሲል ደግሞ ምንድነው? የእግዚአብሔር ኃይሉ ስራው ማለት ኃይል ማለት ነው the ability to do። ይህም በማሰብ እንጂ ዶንት ኮስሞስ ዚስ ወርልድ ከዓለሙ ጋር ባለመመሳሰል አንተ እንድትመስል የተጠራበትን የሰማያዊን ዓለም ስትመስል ወደ እግዚአብሔር ነገር ሞር በተጠጋ ቁጥር በጸሎት በንባብ በበረታ በጨመርክ ቁጥር ባበዛ ቁጥር እየበረታ ነው የምትል ብርታት ነው የሚያገኝ። ብርታት ድል ፋንታ ነው። አየህ ድካም የቸርች የአማኞች መገለጫም ስጦታም አይደለም። እግዚአብሔር ለቸርች የሰጠው ብርታት ነው። የእግዚአብሔር ብርታቱን ለዓለም ገልጿል። ልጁን ኢየሱስን የመጨረሻውን ብርታቱን ክንዱን ገልጿል። ኢቭን ስለ እስራኤላውያን ሲያወራ ሰማው። ዘፍጥረት 13:9 ላይ ግባልኝ። ከባርነት ቤት እንዴት እንዳወጣችሁ አስቡ። በታላቅ እጅ በብርቱ ክንድ ምን አላችሁ? አወጣችሁ። በብርቱ እጅ አወጣችሁ። በቃ እጁ ትርዳ። መዝሙር 89:20 ላይ እጁ ትርዳ፣ ክንዱ ታታ። እጁ ትርዳ። እጁ ብርቱ ስለሆነች እግዚአብሔር ብርቱ ስለሆነ ብርቱ ስለሚያደርገ የበላይ ስለሚያደርገ ገዢ ስለሚያደርገ አይ ወደ እግዚአብሔር እርዳታ ነው። ኢቭን እንኳን አሁን እንደምትሰማ በታናሽ ነኝ ኢኮኖሚ እንትን ዕውቀት ታናሽ ነው የእንትና ዘር ነኝ ብሔራዊ እምትል ብትሆን ለአንተ መልሳለሁ እግዚአብሔር። ኢሳይያስ 60:22 ላይ ግባልኝ። ታናሹ ለሺህ የታናሹም ታናሽ ለታላቅ ሕዝብ ይሆናል። እኔ እግዚአብሔር ይህንን በዘመኑ አፋጥናለሁ። እግዚአብሔር ዛሬ በአንተና በአንቺ ህይወት ላይ በእኔ ህይወት ላይ የሚያፈጥነው ክብር አለ፣ የሚያፈጥነው በረከት አለ፣ የሚፈጥን ጸጋ፣ የሚፈጥን አገልግሎት፣ የሚፈጥን ትዳር፣ የሚፈጥን የሆነ ኢኮኖሚ ይታየኛል፣ የሚፈጥን ፈውስና ጤንነት ተአምራት ይታየኛል። in the name of Jesus። ታናሽ ነኝ እኮ ነው ያለው። ታናሹን ለሺህ አደርገዋለሁ። የታናሹን ታናሽ ለታላቅ ታናሽ ነኝ የምትለው እግዚአብሔር ምንም ምክንያት አይቀበል። ኢዮኤል ላይ ግባ። ትንቢተ ኢዮኤል ምዕራፍ 3 ቁጥር 10 ደካማው እኔ ብርቱ ነኝ። በቃ አለቀ። ፔሬድ። እግዚአብሔር መንግስት ውስጥ ድካምን መናገር አይደለም። ከድካም መውጣት ትፈልጋለህ? ብርቱ የሆነውን ተናገር። ከድካም መውጣት ፈልገህ ደካማ ነገር ስንፍናን ሁኔታን የምትናገር መቼም አትወጣም። መቼም ማለት መቼም። በቃ አለቀ። ይግባ የእግዚአብሔር መንግስት። እግዚአብሔር እንደ ቃሉ ለአንተ ሲባል የሆነ የዜድ ስራ አይሰራም። በቃ ዛሬ አውጅባ ደካማው እኔ ብርቱ ነኝ ይበል ማለት ይናገር። ቅድም አስባለሁ በጌታና ባይልቾ አሁን ይበል አስብ። ስለ ጌታ ከዛ ተናገር። ጌታ ያለ ፕሮፌሰር አርገብት አጋንንት የሚል ዶክተር የሚል አትናገር። ዛሬ ትፈወሳላችሁ። ዛሬ ትባረካላችሁ። አገልግሎታችሁ፣ ቢዝነሳችሁ፣ ትዳራችሁ፣ ሰላማችሁ በኢየሱስ ያው ስም ይበረታል። የዳዊት ቤት እየበረታ የሳውል ቤት እየደከመ ይሄዳል። ዳዊቶች
ሴቶች ዳዊቶች፣ ወንድ ዳዊቶች የእናንተ ነገር ይበረታል። አገልግሎት ሲበረታ ይችዋል። ቢዝነስ ያንተ ጠላቶች በሙሉ በጎረቤት ባከ ይደክማሉ፣ ይሞታሉ። ኢንጂሰስ ተመችቷል፣ ወደዋል፣ ባርኳል፣ ተቀይራል። ሸር አድርገው ኢንጂሰስ ነኝ። ፕሮፌት ፋሪስ ነገ ስለ ጸሎት ትማራለህ። ኢንጂሰስ